ኧረ እኔ እንግዲህ የለኝ እኔ ምን እሰራለሁኝ እንግዲህ ወዲያ ስራ እንግዲህ የለኝ ኧረ እኔ እንግዲህ የለኝ እያልኩ እንዲህ እየተቀለበለብኩኝ እንዲህ አየና ትቶኝ ጥርጋ አሁን እንደዛ አድርጎ ገደለብኝ ልጄ። ከዛ በኋላ እኔ ያንን ሬሳ 3 ቀን ልጄማ አንዱ ልጅ አለኝ። ይህችም ልጄ ናት፣ የልጄ ልጅ ናት። ይቺ እናቷ ሞታ እንትን ናት፣ የቲም ነች። አሁን 3ታችንም እናቲቱም እሷ እየዘጋች ደጃፉን ኧረ እናንተን ይገላችኋል፣ ይግደሉኝ እባክሽ ተይኝ እባክሽ ያልኩኝ 3 ቀን ሙሉ ሬሳዬን አበጃጅቼ ቁጭ ብዬ ቤት 3 ቀን ሙሉ በአካባቢው ወንድ የሚባል የለም። እንደገና በ3 ቀን እንደገና ፌዴራል መጥቶ እንደገና አዞ አስከበረልን። ቁጭ ብዬ ቤቴ መኖሪያ ቤቴ መጡ። ቁጭ ብለው እሱም ሁለቱም 3ቱም ወንድሙም ትልቅ ወንድሙም አባቱም እኔም ተቀምጠን ሁላችንም ተቀምጠን ሰተት ብለው መጡ። ኧረ ተመስመር መጡ አለ። አሁን እንደገና እንደ ብድግ አልኩና ደጃፌን ዝግት አደረኩ። ደጃፌን ዝግት ሳረግ እንደገና እንን ደጃፍ በሰደፍ ሲለው ተውስጥ ያለችው መሸጎሪያ ቱር ብላ ስትሄድ ክፍት ሲል እንግዲህ ወንድሙም አለ አባቱም አለ። እሱኑ ብቻ በልናት ወላ እንዳለና ጉትት አደረገና ኧረ ባላችሁ ምለው መላው ጥፍት አለ። ደነገጥኩኝ። ኧረ በእናንተ አላህ ይሁንባችሁ፣ ኧረ ምድታረጉን ነው ስለው ጎተት አደረገና እዛችሁ በአንድ ጥይት ዲፍና አድርጎት ሽልክ ብለው ሆዴ እና ጧት ቢልቢል ማለዳ መጀመሪያ የአገር መፈተኛ ያደረጉት የኔ ልጅ ነው። ተዛን ወዲህ ነው ጦርነትም ተነሳ ምንም ማለት ተዛን ወዲህ ነው መጀመሪያ መጥተው የኔን ልጅ ነው የገደሉብኝ። ጧሪ ቀባሪ ብዬ አንድ ሴት ልጅ ነበረችኝ፣ እሷ ሙታብኝ። የእሷን አመታቷን አውጥቶ እቃውን እንኳን ሳይመለስ እሱ ደግሞ ይኸው የሚካኤል ለታ ጧት እሑድ ጧት መጥተው ግድል አደረጉብኝ። እና አሁን እሱን ነበር ያመንኩት። እንባ ጠራጌ ጧሪ እሱ ነው፣ ሌላ የለኝም። እሱ ብቻ ነው ያለኝ ልጄ። መሬት ታይንቀጠቀጥ በጃንሆይ ጊዜ የመጣሁት ጀዋሃ ላይ የመጣሁት ማለት ነው። ጀዋሃ ጤፍ እንጀራችን፣ ቅቤያችን፣ ልብሳችን፣ ጉርሳችን ነበረች። አሁን ግን ተወረሞም ትንኖር ትንድር ተኛም ሲመጡ ትድሩ አማራ ሀገር ሄደንም ጋግረንም ስንት ሀገር ሄደን ጋግረን ተናበራ መልሶ ጥላት ሆነ። ሁለተኛ ደግሞ ትኖር ዶክተር አዝናፍ የሚባሉ ነበር እዚህ ሀገር ላይ አንበሳ ቢገሉ ተይዘው ታስረው እንደዚህ ይዘዋቸው ሄዱ። መንገዳችን ላይ ማለት ነው። መልቀቅ አለባቸው ሲሉ መለቀቅ ለቃ ያለው ሱቅ አላቸው፣ ቤት አላቸው፣ ሐኪም ቤት አላቸው፣ ቡና ቤት አላቸው። ራሳቸው ጥብጥብ አድርገው ይዘው አዲስ አበባ ቀረው። አታስሩም። ቡና ቤታቸው ብቻ ነው የቀረው። ያን ጊዜ ደሃ አባት ነበሩ። አሁንም ደግሞ እኛ ድሆቹ ስንሙት 77 እንክት አድርገው ያወጡና አባቶቻችን ሲቸግረን ያበደሩንን ሲረበን ያጠጡንን ዘመዶቻችንን ንቅልቅል ያደረጉት። አንድ አይደለም ጀዋሃ ላይ የሞተው 3 ጊዜ 4 ጊዜ 5 ጊዜ ነው ጀዋሃ የሞተው። በጃንሆይ ጊዜ እንኳን ተንቀባረን ተንኖር አይዛችሁ ተብለን ተፊት ተኋላ ከብት አርደው የሚያበላንን 77ን ያበሉን ቀን ያወጡን ተመኪና ላይ እንጂ እንዴት እንለቅም ተለቀማ ላይ ያወጡ ነው። በ77 እንደገና መልስ ወስታቸውን የገደሉብን ባይሞቱም ሞተዋል። ስለሞቱ ቆጠራሉ አይደለም እንዴ? ሁለተኛ ያን ገንዘብ ዛሬ ማን ነው ሲቸግር አንስቶ እንካ ብላን ከተጣበ ዛሬ የሚሰጥ ለራሱ ቤቱ ይጠብቃል እንጂ እንዴት ነው ብራንቱ አረጋ ብርሃ ስጥልኝ እባክህ ብሎ የሚሰጥ ለማ ባልቻ ብራንቱ ፋሲካ ቢመጣ ቀሚስ ገዝተው ለድሃ በሬ ገዝተው አርደው አከፋፍለው የእሳቸው ቤትና የነበየነ ሳበቤት ደጃፍ አይነካብንም ነበር። ተሁላችን እኛ ድሆቹ መጎዳት ነበረብን የክፉ ቀኖቻችን። ግን እንግዲህ እሱ ምን ይደረግ ታለ ሀገራችንን ያርጋለን። ታላረጋ ምን እናረጋለን? እየወደን እየለመንን እንበላለን። እናንተንም ቆዩ። እኛ ምን እናቀው ቤተክርስቲያን መጣ አርከፈከፉብን። እሑድ ቀን በ12 ሚካኤል ጽዋዘን ቁጭ እንዳለን ቤተክርስቲያኑን አርከፈከፉ። ቄሶችን ገደሉ። የደነበርን ወጣን ሴቶች ወላት ወንዶች 8 ወንድ ነው። ዘው አለቀ። ቄስ እና ዳቆን አለቀ። ዘው በ5 ቀን ነው በ3 ቀን ተነሳ ሬሳው። ሬሳ ራሱ መሞት ርስት ነው። ሬሳ ማንሻ ጠፋ። ቤተክርስቲያኑ ጊዮርጊስ ነደደ። ወንድን እያባረረ ይመታሉ፣ ቤት ይለኩሳሉ፣
እቃን የሚወስዱት የሚችሉትን እቃ ይወስዳሉ፣ የማይችሉትን ይሰብራሉ፣ እኛን እጅግ የጎተቱ ያስወጣሉ። እንደ እያደረጉ አሉ። ሰኞ ዋለ መሸልን ሰላም አደርነ ስንል ሰኞ ደግሞ ጧት ተጀመረ። ያው ሰዓቱ ሲነጋ ባይነጋ ሲባል ደስ ሲል ነጋ ስንል ነጋ መጡ። የዛን ቀን የመጡት ደግሞ ለወጥ ያሉ ናቸው። የዛ ደግሞ የመጡት ትክክለኛ መከላከያ የመሰሉ ሰዎች ናቸው። መጡ። ከዛ አጣየን ጨፈጨፉ፣ አቃጠሉ፣ ጀውሃ ገቡ። መደዳ ማራ ያለችውን ለማጥፋት መደዳ ደግሞ ወደ ሸዋሮቢት ለመንጣት ማለት ነው። አለፈ ሸዋሮቢትን ጀመሩ። ጀውሃን አቃጠሉ፣ የልባቸው ሆነ። ልጆቻችን አቃጠሉ፣ አነደዱ። በጥይት ተመግደላቸው በፊት ልጆቻችን እሳት ለኮሱባቸው። ሬሳችን እንኳን እንዳናነሳ አቃጠሏቸው። ወጣት የሰው ሀገር ሰው ሰራተኛ ወጣት ስንት ልጆቻችን ወንድሞቻችን አባትና ልጅ የልጆቻችን አስተማሪ ስምንተኛ ክፍል አስተማሪ ሽማግሌ አሮጊት ሽማግሌ ባልቴት ጧሪ ቀባሪያቸው የሆነውን እነሱን እያወጡ ፊታቸው ላይ እያወጡ ገደሉ። ይችም ባሏና ልጇን ባንድ ገደሉ። የኔን እንደ የልጅ ጓደኛ ፊት ላይ ገደሉ፣ እሳት ለኮሱባቸው። ስለዚህ ይሄንን ለምንድነው ከመጀመሪያው ያለው መንግስት አማራ ክልል፣ ኦሮሚያ ክልል፣ ኦሮሞ ዞን ክልል፣ ትግሬ ክልል እያለ ባደረገው መጀመሪያ እነሱ አውቀው ከፋፍ